አንጋፋው አርኪቴክት ፍርዳወቅ ወልደማሩ 1965 እስከ 2017 አቶ ፍርዳወቅ ወልደማሩ በሲዳማ ክፍለ ሀገር በጀምጀም አውራጃ በሚገኘው በክብረ መንግስት ከተማ በ1965 ዓ.ም ተወለዱ። በ1988 ዓ.ም በቀድሞው ሂንጻ ኮሌጅ በአርኪቴክቸርና ከተማ ፕላን በዲግሪ ተመርቀዋል። ከተመረቁ በኋላ በብሔራዊ ከተሞች ፕላን ኢንስቲትዩት ስራ ጀምረው ነበር። ከዚያም በመቀጠል በቴሌኮሙኒኬሽን ኮርፖሬሽን ለ10 ዓመታት ገደማ በመሰረተ ልማትና ግንባታ ሀብት ልማት ላይ ሰርተዋል። ከቴሌኮሙኒኬሽን መስሪያ ቤት በኋላ በቢኮንና በኢቲጂ አማካሪ አርኪቴክቶችና መሐንዲሶች ቢሮዎች ውስጥ በሲኒየር አርኪቴክትነት ሰርቶ ነበር። አቶ ፍርዳወቅ ወልዴ ከሚያዝያ 19 ቀን 2003 ዓ.ም ጀምሮ ህይወታቸው እስካለፈበት ጊዜ ድረስ በኢቲጂ ዲዛይነሮችና አማካሪዎች ውስጥ በሲኒየር አርኪቴክትነት፣ በዲዛይን መምሪያ ዳይሬክተርነት፣ በተጠባባቂ ቴክኒካል ዳይሬክተርነት ሲያገለግሉ ቆይተዋል። አቶ ፍርዳወቅ ባለትዳርና የሁለት ወንድ ልጆች አባት ነበሩ። ባደረባቸው ህመም ለአንድ ሳምንት ያህል በሐኪም ቤት ተኝተው በሕክምና ሲረዱ ቆይተው በዛሬው ዕለት በሰኔ 20 ቀን በ2017 ዓ.ም በተወለዱ በ52 ዓመታቸው አርፈዋል። ነፍሳቸው በሰላም ትረፍ። ፈጣሪ ለቤተሰቦቻቸው ለዘመድ ወዳጆቻቸው መጽናናትን ይስጥልን። ስርዓተ ቀብራቸው በነገ ዕለት በሰኔ 21 ቀን 2017 ዓ.ም ከቀኑ በ6 ሰዓት አዲሱ ገበያ በሚገኘው በእግዚአብሔር አብ ቤተ ክርስቲያን ይፈጸማል። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።